ወዙ እንደ ደም ወይቦ እስኪወርድ ድረስ ይሰግድ ነበር ኢየሱስ ክርስቶስ። ነፍሴ እስከ ሞት ድረስ እጅግ አዘነች እያለ ተንበርክኮ ሲሰግድ ያየነው በዚህ ሳምንት ስለሆነ ነው። በእርሱ ቁስል እኛ ተፈወስ የሚለው ንባብ ሲነበብ የማያለቅስ ሰውነቱ የማይቆስልበት ሰው ማነው? በእውነት ያ ቁስል የማይታየው ማንም የለም። ወንድምህን በነገር ችንካር ነፍሱ ከስጋው ስትጣበቅ ድረስ በእውነት ደሙን ድርቅ የሚያደርግ የነገር ቀኖት የምትቸነክርበት ከሆነ ክርስቶስን በችንካር ከወጉት ከአይሁድ በምንድን ነው የምትለይ? ዛሬ የበላነው ነገ ስንበላ ደስ አይላትም። ቀን የበላነው ማታ ስንበላ ደስ አይላትም። ይክፋት፣ ደስ አይበላት። ታዲያ ዛሬ የታለ? ዛሬ ያለበስ ነው ተራቁቶ አይተነው ያለበስ ነው የታለ ክርስቶስ? ተርቦ አይተን ያበላነው የታለ ክርስቶስ? 18 ሰዓት ሙሉ እህል አላቀመሱትም። ክርስቲያን ገብታ መቀደሷን መስዋዕት ማሳረጓን ትተውና በቅኔ ማህሌት ጥቁር ልብስ ለብሳ ግብረ ሕማማት እያነበበች ብቻ በጸሎት ላይ ትጠመዳለች ማለት ነው። በቤተክርስቲያናችን ስብስብ የሚባሉ መጻሕፍት አሉ። የሕማማቱ ሳምንት ብለን እንጠራዋለን። አለበለዚያም ደግሞ የፍቅር ሳምንት ብለን ልንጠራው የምንችለው ወይም ደግሞ የሚገባው ሳምንት ነው ማለት ነው። ይህ ሳምንት በመብል በመጠጥና በሌሎችም ነገሮች ሰውነትን ለማስደሰት ማንም እንዳይሞክር ከኛ መካከል ባልና ሚስት በምንጣፍ እንዳይገናኙ የተከለከለበት ሳምንት ነው። መራራዋ ቀን ትመጣለች። ዕለተ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች ውድ ክርስቲያኖች በያላችሁበት የእግዚአብሔር ሰላም ይድረሳችሁ። እንደምንሰነበታችሁ። ዛሬ ሰሙነ ሕማማት ላይ ነው የምንገኘውና ስለ ሰሙነ ሕማማት ጥቂት ነገሮችን ልነግራችሁ መጥቻለሁ። በጉባኤ ኤክሌሲያ ላይ እንደምትመለከቱት እንግዲህ ስለ ሰሙነ ሕማማት ከዚህ በፊትም ባለፈው ዓመት ያው እንግዲህ በየዓመቱ የሚመጣ ጉዳይ ስለሆነ የተነጋገርናቸው ጉዳዮች አሉ። እንግዲህ ያንንም ወይም ደግሞ ሌላም ተጨማሪ ነገሮች ነግሬያችሁ እሄዳለሁ ማለት ነው። ሰሙነ ሕማማት የምንለው ሳምንት ላይ ነው የምንገኘው። በቤተክርስቲያን ይሄ ሰሙነ ሕማማት ቅድስት ዛቲ ሰሙን ቅድስት እያልን እንጠራዋለን። የመከራው ሳምንት ማለት ነው። እንግዲህ በቀለል ባለ ቋንቋ ስንገልጠው የመከራው ሳምንት ብለን ልንጠራው እንችላለን። ይህም በተለያዩ ቤተክርስቲያናት የተለያየ ስያሜ ተሰጥቶት ነው የሚገኘው። በላቲኖችና በግሪኮች ዘንድ ታላቁ ሳምንት ተብሎ ነው የሚጠራው። እንዲሁም በእኛ ዘንድ ደግሞ የሕማማቱ ሳምንት ብለን እንጠራዋለን። አለበለዚያም ደግሞ የፍቅር ሳምንት ብለን ልንጠራው የምንችለው ወይም ደግሞ የሚገባው ሳምንት ነው ማለት ነው ይህ ሳምንት። ይህም ሳምንት ይህን ሁሉ ስያሜ እንዲያገኝ ያደረገው አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሲል መከራን የተቀበለበት ሳምንት ስለሆነ ነው። ታላቁ መባሉም የሕማማት ሳምንት መባሉም የፍቅር ሳምንት መባሉም ታላቁ ፍቅር የተገለጠው በዚህ ሳምንት ነው። እንግዲህ እንደሚታወቀው አንዱ ስለ ሌላው ተላልፎ መሞትን፣ ያውም ስለ በደለኞች፣ ስለ ጻድቃን አይደለም፣ ስለ ደጋግ ሰዎችም አይደለም፣ ስለ ክፎችና በኃጢአት ስለተዳደፉ ሰዎች ቤዛ ሆኖ በመስቀል ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ መዋሉን የምንናገርበት ሳምንት ነው ይሄ ሳምንት ማለት ነው። ለዚህ ነው ሰሙነ ሕማማት ወይም የሕማማት ሳምንት ብለን የምንጠራው ከዚህ የተነሳ ነው ማለት ነው። ይሄ ሳምንት የአብይ ጾም የመጨረሻው ሳምንት ነው። እንደሚታወቀው በመጀመሪያ አካባቢ ላይ ይኖሩ የነበሩ ክርስቲያኖች የትንሣኤው ዋዜማ ላይ የሚገኘውን ሳምንት እንደ ጾም አድርገው ይቆጥሩት ነበረ። ያው የጾም ስርዓት በሚገባ ከመሰራቱ አስቀድሞ በተለይም ደግሞ በቅዱስ ድሜጥሮስ የአጽዋማትና የበዓላት ቀመር በሚገባ ተስተካክሎ እስኪደርሰን ድረስ እንዲህ አይነት ወጣ ገባ ስርዓቶች ሊኖሩ ይችላሉ። በእነዚያ እንግዲህ በታሪክ የምንረዳው ይሄ የመጨረሻውን ሳምንት ወይም የፋሲካ ዋዜማ ላይ የሚገኘውን ሳምንት ክርስቲያኖ ከጥሉላት ምግብ በመከልከል አትክልትና ፍራፍሬዎችን ብቻ በመመገብ ያከብሩት እንደነበረ እንረዳለን ማለት ነው። ይህም እንግዲህ በታሪክ እንደምንረዳው ክርስቲያኖች የመጨረሻውን ሳምንት ለእኛ ነው የመጨረሻ እንጂ በእርግጥ ለነሱ ሳይጾሙ ስለሚቆዩ የፋሲካ ከመድረሱ ቀደም ብሎ አንድ ሳምንት ቀደም ብሎ ያለውን ሳምንት ነበር እንደ ጾም የሚቆጥሩትና ጾመው ፋሲካን ይቀበሉ ነበር ማለት ነው። እኛ ደግሞ 40ውን ቀን ስንጾም እንቆያለን። እነሆ 40ው ቀን ዓርብ የተጽዕኖ የምንለው ዓርብ ማለት ነው። የኒቆዲሞስ ዓርብ ያን ቀን ይፈጸማል። ከዚያ በኋላ ደግሞ እንግዲህ በሰርከ እሁድ በሰርከ ሆሳዕና ማለት ነው ሕማማት እንቀበላለን። እንግዲህ ሕማማት የምንለው ከየት እስከ የት ያለውን ጊዜ ነው የሚለውንም በዛው ልንገራችሁ። ሕማማት የምንለው
ከሰርከ ሆሳዕና ነው የሚጀምረው። ከሆሳዕና ዕለት ቤተክርስቲያን አክብረን እንመጣለን። ጸሎተ ፍታት ይደረስልናል። በሰርክ እንግዲህ የሕማማት መግቢያ ነው እና ከዚያ ቀን ጀምሮ በግብረ ሕማማት ነው የምንጠቀመው። ቅዳሴም ላይ አይታችሁ ከሆነ በሆሳዕና ዕለት ቅዳሴም ላይ የሚነበቡ ምንባባት ከግብረ ሕማማት ነው የሚወጡት። ግብረ ሕማማት የምንለው መጽሐፍ አለ ራሱን ችሎ ተውጣቶ የክርስቶስን መከራ ብቻ የሚናገር መጽሐፍ ነው። ክርስቶስ በምድር ላይ ወርዶ ተወልዶ ያደረጋቸውን ስራዎች እንዲሁም ደግሞ የተቀበለውን መከራ ስለ ሰው ልጆች እና የሰው ልጆችን በመከራው ምን ጸጋ እንዳገኙ ክርስቶስ መድኃኒነ መጽአ ወሀመ በእንቲአነ ወበሕማማቲሁ ቤዛወነ እያሉ ክርስቶስ መድኃኒታችን ነው፣ ወርዶ ተወልዶም አዳነን፣ ወርዶ ተወልዶም ስለኛ መከራ ተቀበለን፣ ወበሕማማቲሁ አዳነን፣ በተቀበለው መከራ እኛን አዳነን የሚል ይዘት ያላቸው ንባቦች በጠቅላላ ከኦሪትም ከሐዲስም ከሊቃውንትም ከድርሳናትም እየተውጣጡ የሚነበቡበት የተሰባሰቡበት መጽሐፍ ነው። እስትጉ ነው መጽሐፉ፣ ስብስብ ነው። በቤተክርስቲያናችን ስብስብ የሚባሉ መጻሕፍት አሉ። ስብስብ የሚባሉ መጻሕፍት እንደ ሃይማኖተ አበው፣ እንደ ስንክሳር፣ እንደ መጽሐፈ ሐዊ እና እንደዚህ ግብረ ሕማማት የምንላቸው እነዚህ ስብስብ መጻሕፍት ወይም እስትጉ ነው የሚባሉት ማለት ነው። ከተለያዩ መጻሕፍት የተውጣጣ ማለት ነው እና ተውጣቶ ግን አንድ መጽሐፍ ሆኖ የቀረበ እነ ስንክሳር አሁን ከመጽሐፈ ገነት እየተውጣጡ የመጡ ናቸው። ከተለያዩ ድርሳናት እና ከተለያዩ ዜና አበው እና ሌሎችም መጻሕፍት ተውጣቶ ነው እንግዲህ መጽሐፍ የሚሆኑት ማለት ነው። ይሄ ግብረ ሕማማትም ልክ እንደዛው ሆኖ የሚወጣ መጽሐፍ ነው። እሱን መነሻ አድርገን እንግዲህ በዚህ ሳምንት ንባብ እያነበብን እየጸለይን እንቆያለን ማለት ነው። ይሄንን ካልኳችሁ እነዚህ የሕማማት ሳምንት የሚባሉት ከሰርከ ሆሳዕና ጀምሮ እስከ ቀዳም ሶር እስከ ትንሣኤ ማታ ድረስ ማለት ነው። የትንሣኤ ዕለት ዋዜማ ማታ ድረስ ወይም ትንሣኤ ከለእላመነ ብርሃነ ከፈኑ ብለን እስክንዘምርበት ጊዜ ድረስ ያለው መከራውን የምናስታውስባቸው ሳምንታት ናቸው ማለት ነው። ምናልባት እነዚህ ቀናት ከ5 ቀን ተኩል የሚሆኑ ናቸው የሚሆኑት ማለት ነው። 5 ቀን ተኩል መሆናቸው 5500 ዘመናትን የሚያሳዩ ናቸው ማለት ነው። ይሄ ከሰርከ ሆሳዕና ጀምራችሁ ስትቆጥሩ ያው ሌሊቱን ነው የምንቆጥረው ወደዚያ እና የቀዳም ሶር ማታ ድረስ ማለት ነው። እኩሌታው ከዛ ነው የምታገኙት፣ መጨረሻ ላይ ነው እኩሌታው የምታገኙት። ለ5500 ዘመን በመከራ የቆየን መሆናችንን ለማሳየት በዛውም እግረ መንገዱን ከምን እንከላለን? ከተቀደሱ ነገሮች ሳይቀር እንከለከላለን። ለምሳሌ መስቀል መሳለም፣ መባረክ፣ እንደዚሁ ጸሎተ ፍትሐት መቀበል፣ እግዚአብሔር ይፍታ ተብሎ ስርየተ ኃጢአትን መቀበል በካህናት አንደበት አይቻልም በዚህ ዘመን በዚህ ሳምንት ማለት ነው። ስጋውን ደሙን መቀበልም ልክ እንደዚያው ቤተክርስቲያን ገብታ መቀደሷን መስዋዕት ማሳረጓን ትተውና በቅኔ ማህሌት ጥቁር ልብስ ለብሳ ግብረ ሕማማት እያነበበች ብቻ በጸሎት ላይ ትጠመዳለች ማለት ነው። በጸሎተ ሐሙስ ከሚደረገው ቅዳሴ በስተቀር ያም ስርዓተ ምስጢር ዘቁርባን የታየበት የቅዱስ ቁርባንን የተቀበልንበት የመጀመሪያው ቀን ስለሆነ ያንን ለማስታወስ በዚያ ቀን ከሚቀደሰው ቅዳሴ በስተቀር ቤተክርስቲያን አገልግሎቷን ሁሉ ትታ ወደ ሕማማቱን ወደሚያስታውሱ ምንባባት ፊቷን ታዞራለች። በቅኔ ማህሌት ትወሰናለች ማለት ነው። የመቅደሱን አገልግሎት ትታ ለምን ካላችሁ ገና ወደ እግዚአብሔር መቅደስ ያልገባንባቸው ዘመናት ነበሩ። እነዚያ 5500 ዘመናት የምንላቸው ያልተቀደስንባቸው እንዲሁም ወደ ቅድስተ ቅዱሳንም ያልገባንባቸው ከውጭ የተጣልንባቸው ዘመናት ነበሩና እነሱን ለማስታወስ ነው። ስለዚህ አሁን የቤተ መቅደሱን አገልግሎት ትተን ነው ከውጭ ያለውን አገልግሎት ብቻ እያከናወን የምንገኘው ማለት ነው። የተወደዳችሁ ክርስቲያኖች እናንተስ ምን ልታደርጉ ይገባል? በእነዚህ ሳምንታት በዚህ ሰሙን ምንድነው ማድረግ ያለብን? እኛ ራሳችን በግል ሕይወታችንስ ምንድነው ማድረግ ያለብን የሚለውን ልንገራችሁ። አንደኛው በቤተክርስቲያን ከሌላው ጊዜ በተለየ ሁኔታ በቤተክርስቲያን በመሰብሰብ ስለ መከራው የሚናገሩ መጻሕፍትን መስማትና ከመከራው ተሳታፊ ያደርገን ዘንድ በስግደት በጾምና በጸሎት በትልቅ ስግደት ውስጥ መቆየት ይኖርብናል ማለት ነው። ይሄ አጥብቀን የምንሰግደው በዚህ ሳምንት በሌላ ጊዜ ስለማንሰግድ አይደል። በዚህ ሰሞን ግን ወዛችን እስኪታይ ድረስ ሰውነታችን እስኪደክም ድረስ ትንፋሻችን ቁርጥ እስኪል ድረስ እንሰግዳለን ማለት ነው። ይህንንም የምናደርገው አምላካችን ኢየሱስ ክርስቶስ ነፍሴ እስከ ሞት ድረስ እጅግ አዘነች እያለ ተንበርክኮ ሲሰግድ ያየነው በዚህ ሳምንት ስለሆነ ነው። ወደ ጌቴሴማኒ ሄደ። ከደቀ መዛሙርቱም አንዳንዶቹ ተከትለውት ነበር፣ በተለይም 3ቱ ማለት ነው።
እነሱን አስከትሎ ጌቴሴማኒ ወይም የአታክልቱ ስፍራ ተብሎ የሚጠራው ስፍራ ላይ ገባ። ከነሱ ጥቂት እልፍ አለና ይሰግድ ጀመር አይደል የሚለው ቅዱስ መጽሐፍ የማቴዎስ ወንጌል ምዕራፍ 26 ቁጥር 35 ላይ ስንመለከት እንደምናነበው ጥቂት እልፍ ብሎ ሲሰግድ በነበረ ጊዜ በቀላሉ አይደለም። አንድ ወይም ሁለት ሶስት ጊዜ ሰግዶ ያቆመ እንዳይመስላችሁ። ወዙ እንደ ደም ወይቦ እስኪወርድ ድረስ ይሰግድ ነበር ኢየሱስ ክርስቶስ። እኛም ዛሬ ወዛችን ጠብ እስኪል ድረስ የምንሰግደው ከዚህ የተነሳ ነው። መድከም አለ፣ መራብ አለ፣ ከረሃብ ጋር ስግደት እንደምን ያለ ነው። ክርስቶስ እንደዚህ አይደል ያደረገው? የመከራው ሰዓት ቀርቧልና ይሰግድ ነበረ። እንዲህ ብሎ ይህች ጽዋ ከኔ ትለፍ ብሎ ስለ ሰው ልጆች በጠቅላላ ሞት ከሰው ልጆች ትወገድ ዘንድ ጽዋ ብሎ የመሰለው ሞትን ነው። ጽዋ በተራ ለሁሉም እንዲዳረስ ሞትም ለሁሉም የሚዳረስ ስለሆነ ነው። ጽዋን አንድ ጊዜ አይይዙትም፣ አንድ ጊዜም አይጨልጡትም፣ አንድ ጊዜም አይጨብጡትም። ሞትም ልክ እንደዛው ነው። አንድ ጊዜ ሁላችንን አይዘንም አይጨብጠንም፣ ሁላችንም ግን በየተራ እንጨብጠዋለን። ይጨብጠናል፣ ይይዘናል ማለት ነው። ሁላችንን በየተራ መድረሱ የማይቀር ጉዳይ ነው። ለዚህ ነው ክርስቲያኖች በጽዋ የተመሰለው ይህች ጽዋ ከኔ ትለፍ ብሎ ጸለየ ማለት ነው። በጥልቅ ሐዘን ውስጥ ሆኖ ይጸልይ የነበረው በዚህ ሳምንት ነው። ውድ ክርስቲያኖች በጥልቅ ሐዘን ውስጥ ሆናችሁ በቤተክርስቲያን ተሰብስባችሁ ልትጸልዩ ይገባል። የክርስቶስን መከራ የሚናገሩ መጻሕፍት ሲነገሩ ጆሮዎቻችሁን ከፍታችሁ ልትሰሙ ይገባችኋል። የክርስቶስን መከራ በሰማችሁ ጊዜ እነዚህን ቃላት የሚናገሩ በእውነት መከራችንን ተቀበለ፣ ደዌያችንንም ተሸከመ፣ በቁስሉ እኛ ተፈወስን፣ በእርሱ ቁስል እኛ ተፈወስን የሚለው ንባብ ሲነበብ የማያለቅስ ሰውነቱ የማይቆስልበት ሰው ማን ነው? በእውነት ያ ቁስል የማይታየው ማንም የለም። ስለዚህም የክርስቶስ መከራ የሚናገሩ መጻሕፍት ሲነበቡ ተሰሙ ዘንድ ወደ ቤተክርስቲያን ተሰብሰቡ። ውድ ክርስቲያኖች ያዳነን እግዚአብሔር ነው፣ ያስጠጋን እግዚአብሔር ነው። 5500 ዘመን ብዙ ባለጸጎች በምድር ላይ ነበሩ። አንዳቸውም የሰውን ችግር ማራቅ አልተቻላቸውም። ለ5500 ዘመን ብዙ ካህናት በምድራችን ላይ ተመላልሰዋል። ከሌዋውያን ከካህናት መካከል ሰው መስዋዕት ሰውቶ ጸሎት አድርሶ ሰውን ሊያድን የተቻለ ማንም የለም። ስለዚህም ነው እግዚአብሔር የመጣው። ሊያድነን ወደ መጣው ወደ ክርስቶስ እንምጣ። ችግራችንን ሁሉ ሊያስወግድ የሚችል እሱ ነው። በገበያው ብንወጣ ብንወርድ፣ በከተማው ብንመላለስ ችግራችን መች ፈታ ነው? በእውነት ባለችን እድሜ ስንቱን ሀገር ተመላለስንበት፣ ስንቱን ሀገር አዳረስ ነው። በእውነት ግን ችግራችን ተፈቷል ወይ? ኑሯችን ተሟልቷል ወይ? ካልደከሙት ከሌሎቹ ሰዎች ይልቅ የኛ ኑሮ የተቃና ሆኗል ወይ ብለን ያሰብን እንደሆነ እግዚአብሔር ነው ኑሮን የሚያቃና። ያልተቃና ኑሮ በጣም ብዙ ነው ያለው። በብዙ ጥረት ድካም አንሷቸው ይመስላችኋል? እነዚያ የሚራቡ ሰዎች ድካም አቅቷቸው፣ ትግል አቅቷቸው ይመስላችኋል? ድል መንሳት የተሳናቸው ሰዎች ግን ትግሉ ሳይቀርላቸው ድካሙ ግን ያልቀረላቸው ናቸው። እነዚህ ትግሉ ሳይቀርላቸው ግን ደግሞ ድል መንሳት የተሳናቸው ሰዎች ናቸው። መከራው ሳይቀርላቸው ግን ደግሞ ደስታን ማግኘት ያልቻሉ ሰዎች ናቸው። እኛም ልክ እንደዛ እንዳንሆን የተወደዳችሁ ክርስቲያኖች የክርስቶስን መከራ የሚናገረው መጻሕፍት ሲነበቡ እንሰማ ዘንድ ወደ ቤተክርስቲያን ልንመጣ ይገባናል ማለት ነው። እና ይሄን የምናደርግበት ሳምንት ነው። አንዱ በቤተክርስቲያን አጥብቀን ተሰብስበን ልንጸልይ፣ ልንሰግድ፣ ልንተጋ የሚገባው ሳምንት ይሄ ሳምንት ነው የሚለውን እንዳትረሱ ነው። ሁለተኛው እንድታደርጉት የምመክራችሁ ደግሞ በመብል በመጠጥና በሌሎችም ነገሮች ሰውነትን ለማስደሰት ማንም እንዳይሞክር ከኛ መካከል። ሴቶች ጌጦቻችሁን አውልቁ፣ ወንዶችም እና ሌሎችም ቢሆን ጌጠኛ ልብሶቻችሁን ተው። በእውነት ክርስቶስ ራቁቱን ሆኖ የታየባት ሳምንት ናትና ሰማይና ምድርን በጸጋ የሸፈነ ምድርን በአበቦች ያስጌጠ እግዚአብሔር ሰማያትንም በከዋክብት ያስጌጣቸው አምላክ ራቁቱን የታየበት ሳምንት ነው። ታዲያ የእናንተ ጌጥ ምንድን ነው? የእኛ ጌጥ ክርስቶስ አይደለም? በእውነት እኛ ከክርስቶስ በቀር ጌጥ አለን? ነፍሳችን የምታጌጠው በክርስቶስ አይደለምን? በምድር ላይ ባሉ አልባሳት፣ በምድር ላይ ባሉ በውድ ዋጋ በተገዙ ጌጣጌጦች ነው እኛ የምናጌጠው ማለት ነው? በፍጹም እንደዛ አይደለም። ስለዚህ ጌጦቻችሁን አኑሯቸው፣ ጌጠኛ ልብሶቻችሁንም ተዋቸው። በእነሱ ምክንያት የምታገኙትን ተድላ ደስታ እጡት። መብል መጠጥ፣ ጣፋጭ ምግብ በመብላትም የምታገኙትን ሰላም፣ የምታገኙትን ደስታ ተውት። በእውነት የእግዚአብሔር ቤተሰቦች መጽሐፍ የሚነግረን እንደዚያ ስለሆነ ነው። መጽሐፍት ሁሉ በዚህ ሳምንት እንድናዝን ነው እየመከሩ ነው ያሉት ማለት ነው፣ እንድንደሰት አይደለም። ስለዚህ በመብል በመጠጥ የሚመጣ ተድላ ደስታን ሁሉ መተው፣ በጌጥ ምክንያት የምታገኙትን ኩራት፣ ትዕቢት፣ እሱ ሁሉ መተው። ክርስቶስ ስለኛ ራቁቱን መሄዱን ለመግለጥ ያንን ሁሉ መቀበል ይኖርብናል ማለት ነው።
ሶስተኛው በዚህ ሳምንት ልትተውት ልንተው የሚገባው ትልቁ ነገር ባልና ሚስት በምንጣፍ እንዳይገናኙ የተከለከለበት ሳምንት ነው። በፍጹም ባልና ሚስት ከተቻለ ካልጋቸው ወርደው ይህን ሳምንት ማሳለፍ ይገባል። ካልሆነም እንኳን ደግሞ በምንጣፍ እንዳይገናኙ ተከልክለዋል። በምንጣፍ እንዳይገናኙ ተከልክለዋል እና ክርስቲያን የሆነ ሁሉ በዚህ ሳምንት ባል ከሚስቱ ሚስትም ከባሏ የሚያገኙትን ደስታ ስለ ክርስቶስ ብለው የተናቀ ሊያደርጉ ስለ ረከስ አይደለም፣ ስለ ክርስቶስ ብለው የሚተውበት ሳምንት ነው ማለት ነው። ጻድቃን ስለ ክርስቶስ ብለው እድሜ ዘመናቸውን ትተውት ይኖሩ የለ? እናንተ ደግሞ በዚህ ሳምንት ስለ ክርስቶስ ብላችሁ ልትተውት የሚገባ ነው ማለት ነው። አራተኛ በዚህ ሳምንት በተለየ ሁኔታ ለማለት ነው። በተለየ ሁኔታ በዚህ ሳምንት ማንንም በነገር ፍላጻ ሊወጋ አልተፈቀደለትም። ክርስቲያን የሆነ ሁሉ ከዚህ ሊጠነቀቅ ይገባል። ክርስቶስን እንዳሳደዱት፣ ክርስቶስን በፍላጻ እንደወጉት፣ በጦር እንደወጉት፣ በችንካር እንደቸነከሩት እንደ አይሁድ መሆን ነው። ወንድምህን በነገር ፍላጻ የምትዋጋ ከሆነ የጌታን ቀኝ ጎን ከወጋው ወንበዴ በምን ትለያለህ? ወንድምህን በነገር ችንካር ነፍሱ ከስጋው ስትጣበቅ ድረስ በእውነት ደሙን ድርቅ የሚያደርግ የነገር ቀኖት የምትቸነክርበት ከሆነ ክርስቶስን በችንካር ከወጉት ከአይሁድ በምንድን ነው የምትለየው? በፍጹም ልትለዩ። ከአይሁድ ማህበር እንዳንዱ ልንሆን አይገባንም። ከአይሁድ ማህበር አጥንት እስኪታይ ድረስ የሚናገሩ ሰዎች አሉ። አጥንቱን እስኪሰበር ድረስ በነገር የሚያደቁ ሰዎች አሉ። በነገር በሎታ ቅጥቅጥ አድርገው ሰውን የሚደበድቡ ሰዎች አሉ። ይሄ ክርስቲያን የሆነ ሁሉ ሁልጊዜ ሊያደርገው የሚገባ ነው። አብሶ ደግሞ እየበለጠ ደግሞ በዚህ ሳምንት ተጠንቅቃችሁ ልታደርጉት ይገባል። በለስላሳዋ ምላሳችን የሰበርናቸው ሰዎች በጣም ብዙዎች ናቸው። ሲማታ በማይታየው ምላሳችን ያደቀቅናቸው ሰዎች በጣም ብዙዎች ናቸው። ቀላል አይደለም። ይሄ መከራ ከባድ ነው። ስለዚህም ክርስቶስን እንዳሰቃዩት እንዳይሁድ እንዳንሆን ነው። እነዛ ክርስቶስን አደረጉ። አሁን ደግሞ ወንድምህን የምታደርገው ከሆነ በሌላ መንገድ የክርስቶስ ገዳይ አንተ ነህ። ምክንያቱም ከነዚህ ከታናናሾች ለአንዱ ያደረጋችሁት ለእኔ ማድረጋችሁ ነው ብሎ የለም? ታናናሾችን ብናከብር ክርስቶስን ማክበር አይደለምን? ታናናሾቻችን ብናስደስት ክርስቶስን ማስደሰት አይደለምን? እንደዚያ እኮ ነው መሆን ያለበት። ስለዚህ እሱን እናድርግ ነው። አራተኛው እንዲሁ ነዳያን ደስ የሚሰኙበትን ስራ መስራት ይገባናል። ነዳያን ክርስቶስን ይወክላሉ። ክርስቶስ ከታናናሾቹ በአንዱ ነው ራሱን የወከለው። ዘገበርክሙ ለአሐዱ እምእሉ ንዑሳን ሊተገበርክሙ ነው ያለው። ከነዚህ ከታናናሾች ለአንዱ ማድረጋችሁ ለእኔ ማድረግ ነው ብሎ ነው የተናገረው። ክርስቶስን አግኙት። በእውነቱ በዚህ ሳምንት ደግሞ አይሁድ መራራ ሐሞት ጋቱት። እንዲህ ብቻ ብለን አልፈን መሄድ አይደለም። መራራ ሐሞትን አይሁድ ሲግቱት ተመልክታችሁ እናንተ ደግሞ የሚጣፍጠውን ስጡት። የታገኝተ ነው ትሉኝ እንደሆነ እነሆ ነዳያን በፊታችሁ አሉላችሁ፣ እነሆ ድሆች ባጠገባችሁ አሉላችሁ። ክርስቶስ ያን ጊዜ አይሁድ እንደገፈፉት ተጽፏል። ያ ሲነበብ ዛሬ ትሰማላችሁ አይደል እንዴ? ክርስቶስን ገፈፉት፣ ቀይ ግምጃም አለበሱት ተብሎ ተጽፏል። ክርስቶስን ልብሱን ገፈፉት፣ ጀርባው እስኪላጥ ድረስ እንዲሁም አጥንቱም እስኪታይ ድረስ ገረፉት ሲባል እንሰማለን አይደል እንዴ? ታዲያ ዛሬ የት አለ? ዛሬ ያለበስ ነው ተራቁቶ አይተነው ያለበስ ነው የት አለ ክርስቶስ? ተርቦ አይተን ያበላ ነው የት አለ ክርስቶስ? 18 ሰዓት ሙሉ እህል አላቀመሱትም። ለ18 ሰዓት ሙሉ ውሃ አልሰጡትም። ጉሮሮው እስኪደርቅ ድረስ በመስቀል ላይ ነበረ ኢየሱስ ክርስቶስ። ተጠማሁም አለ። ታዲያ ዛሬ የታለኛ የተጠማውን ክርስቶስን ያረካ ነው የታለ? ከጥማችን ሊያረካን የተጠማች ነፍሳችንን ሊያረሰርስልን የመጣውን ክርስቶስን ዛሬ ተጠምቶ አይተነው አልፈን የምንሄድ ብዙዎች አይደለን እንዴ? ታዲያ ክርስቶስ ዛሬ ተጠምቷል፣ ኑና ውሃ ስጡት። ዛሬ ክርስቶስ ተራቁቷል፣ ራቁቱን ያለው በቀራንዮ ላይ ኑና ልብስ አልብሱት የተራቆተውን ክርስቶስ። ዛሬ ክርስቶስ በመከራ ነው ያለው፣ ኑና ደስታን ስጡት። ይህም ማለት ወገኖች ከነዳያን ለአንዱ ማድረጋችን፣ ካዘኑ ሰዎች ለአንዱ ደስታን መስጠታችን፣ እረፍት ካጡ ሰዎች፣ ኑሯቸው እረፍት ካሳጣቸው ሰዎች መካከል አንዱን ማሳረፋችን ክርስቶስን ማሳረፍ ነው ወገኖች። ስለዚህም የተቸነከረውን ክርስቶስን፣ የተጠማውን ክርስቶስን፣ የተቸገረውን ክርስቶስን ቀራንዮ ላይ አይታችሁ አትለፉት። በእውነት ኑና የተሰቀለውን ክርስቶስን እንጎብኝ ሁላችን። በዚህ ሳምንት ይህን እያደረግን እንቆያለን ማለት ነው። ከዚያም በመጨረሻም መራራዋ ቀን ትመጣለች፣ ዕለተ ዓርብ። ያችን የመራራ ቀን፣ ያችን የመከራ ቀን ደግሞ አብረን በቤተክርስቲያን ተሰብስበን እንውላለን እስከ መጨረሻው ድረስ። ጥብጣቢ አድርገው ካህናት እስኪያሰናብቱን ድረስ መጥቶ ታይቶ ተመዝግቦ መሄድ አይደለም፣ እስከዚያ ድረስ እንቆያለን ማለት ነው። ጥብጣቢ አድርገው ካህናቱ ሲሰዱን ብቻ እንመለሳለን። ከዚያ በኋላም የአክፍሎት ቀን አለ፣ ሐዋርያት እንዳደረጉት ማለት ነው። የአክፍሎት ቀን አባቶቻችን ሐዋርያት ያደረጉት ነው።
ትንሣኤውን ሳናይ አንበላም ብለው ታሪክ ጸሐፊዎችም እነ አውሳቢዎስ ጽፈውታል። አውሳቢዎስ እንደጻፈው የሐዋርያት ከስቅለት ጊዜ ጀምሮ የደረቁ ምግቦችንና ውሃ ካልሆነ በስተቀር ሌላ እነዚህ ሰውነትን የማይጠቅሙ ነገሮች ግን ደግሞ በሕይወት ለመቆየት የሚያግዙ ነገሮችን ብቻ ካልሆነ በስተቀር አይመገቡ እንደነበረ ጽፈውልናል ማለት ነው። እኛም በዚህ ሳምንት ሰውነትን የማይጠቅሙ ግን ደግሞ ነፍስ እንዳትወጣ ሊያደርጉ የሚችሉ ምግቦችን ከመመገብ በስተቀር ውሃ ካልሆነ በስተቀር ሌላ ሳንጠጣ ማለት ነው። ሌላ ምግብም ይሄ እንደው ላይን ሲያዩት የሚያስጎመጅ ደስ የሚያሰኝ ስጋን ደስ የሚያሰኛትን ምግብ ተዉት። ቢያንስ እስኪ በዚህ ሳምንት አንድ አይነት ምግብ ብቻ ተመገቡ። ከቻላችሁ እንደው የሚጣፍጥ ወጥ ይሄ በዘይት የተሰራውን ሌላውንም በመተው እና ሌላውንም ነገር በመቀነስ አድርጉት። ካልሆነ እንኳን ደግሞ በዚህ ሳምንት የሚጣፍጠውን ምግብ ይሄ ለዋውጦ መብላቱን ተዉት። ለዋውጦ መልበሱን ለዋውጦ መብላቱን ተዉትና እሱን አንድ አይነት ብቻ እየተመገብን ደግሞ ነፍሳችንን የሚጎዱ ነገሮች ደስ አይላትም አይደል? ሰውነታችን ይሄ ዛሬ የበላነውን ነገር ስንበላ ደስ አይላትም። ቀን የበላነውን ማታ ስንበላ ደስ አይላትም። ይክፋት፣ ደስ አይበላት፣ ነፍሳችን እንድትደሰት ማለት ነው። እሱን በማድረግ ነው እንግዲህ በዚህ ሳምንት የምንቆየው ማለት ነው። ሁላችንም ክርስቶስ ሲነሳ ደስታው ይቆየናል። ያ ጊዜ ክርስቶስ ሲነሳ አብረን ከመላእክት ጋር ነጭ ልብስ ለብሰን እንዘምራለን። እንኳን እኛ የሰማይ መላእክት ደስ የሚሰኙበት ቀን አለ እኮ። እንኳን እኛ ምድርም ደስታን የምታደርግበት በዓል የምታደርግበት ቀን እየቀረበ ነው። እሱም የክርስቶስ ትንሣኤ ነው ወገኖች። በዚያ ቀን ደስታችን እንዳይቀንስብን ዛሬ ግን በሐዘን ልንቆይ ይገባናል ማለት ነው። በብርቱ ጨለማ ውስጥ የነበረን ሰው ጥቂትም እንኳን ብትሆን የብርሃን ጭላንጭል ያሳያችሁት እንደሆነ ደስ ይለዋል ማለት ነው። በታላቅ ብርሃን ውስጥ የቆየን ሰው ሌላ ብርሃን ብትጨምሩለት ዓይኑን ከመበዝበዝ በስተቀር አትጠቅሙትም። እኛም በዚህ ሳምንት ከተደሰትን ትንሣኤው ሲመጣብን እንደሰታለን። ስለዚህ ክርስቲያኖች የሐዘን ወቅት ነው፣ ተጀምረዋል ሕማማቱ። በሰርክ ሆሳዕና የተጀመረ ሰሙነ ሕማማት እንግዲህ ከዚህ ጀምሮ እስከ ቅዳሜ ማታ ድረስ በሕማማት እንቆያለን ወይም ሰሙነ ሕማማት እያልን እናከብራለን። በእነዚህ ሳምንታት የክርስቶስን መከራ እያስታወስን እንድንቆይ አደራ ማለት እፈልጋለሁ። ክርስቶስ መድኃኒነ መጽአ ወሐመ በእንቲአነ ወበሕማማቲሁ አድኀነነ። ክርስቶስ መድኃኒታችን ነው። ወርዶ ተወልዶም ስለኛ መከራን ተቀበለ፣ በተቀበለው መከራም አዳነን ትላለች ቤተክርስቲያናችን። ሁላችንንም እንግዲህ ለብርሃነ ትንሣኤው በሰላም ያድርሰን። ደህና ሁኑ።